ዛሬ ነገና ሐሙስ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይካሄዳሉ። ዛሬ ምሽት 4 ሰዓት ተኩል በክራቨን ኮቴጅ ፉልሃም ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በተመሳሳይ በቪታሊቲ በርንማውስ ከኤቨርተን እንዲሁም በሴንት ጄምስ ፓርክ ኒውካስል ዩናይትድ ከቶተንሃም ይጫወታሉ። ነገ 4 ሰዓት ተኩል በተመሳሳይ ሰዓት 4 ጨዋታዎች ይደረጋሉ። ብራይተን ከአስቶን ቪላ በአሜሪካን ኤክስፕረስ፣ በተርፍ ሙር በርንሌይ ከክሪስታል ፓላስ እንዲሁም በሞሊኒክስ ወልቭስ ከኖቲንጋም ፎረስት፣ በኤምሬትስ ስቴዲየም አርሰናል ከብሬንትፎርድ፣ ከዛ በተጨማሪ 5 ሰዓት ከሩብ ላይ ደግሞ ሊድስ ዩናይትድ ከቼልሲ እንዲሁም ሊቨርፑል ከሰንደርላንድ ይገናኛሉ። ሐሙስ ማንቸስተር ዩናይትድ ከዌስትሃም የሚያደርጉት ጨዋታ ይጠበቃል። ፉልሃም ከማንቸስተር ሲቲ ይገናኛሉ። ከዚህ ጋርም ተያይዞ በርካታ ሐሳቦች ይነሳሉ። የፉልሃሙ አሰልጣኝ ማርኮ ሲልቫ ሐሳባቸውን አጋርቷል። ከጨዋታው በፊት ማንቸስተር ሲቲ ከባድ ተጋጣሚ እንደሆነ እናውቃለን። ለፔፕ ጓርዲዮላና ለቡድኑ ትልቅ ክብር አለኝ፣ ነገር ግን የምንጫወተው በሜዳችን ነው። ስለዚህ ይህንን ጨዋታ ለማሸነፍ ወደ ሜዳ እንገባለን። በፉልሃም ቤት አስደናቂ ውጤት ማስመዝገብ ፈልጋለሁ። አንደኛው ዛሬ ምሽት የምናደርገው ጨዋታ ሊሆን ይችላል ሲሉ ማርኮ ሲልቫ ተናግረዋል። ማንቸስተር ሲቲ ከፉልሃም ጋር ባደረጋቸው ያለፉት 18 ጨዋታዎች 15 ተከታታይ የፕሪሚየር ሊግ ድሎችን ማሳካት ችሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላም ሐሳባቸውን አጋርቷል። ፉልሃም ጠንካራ ቡድን እንደሆነ እናውቃለን። ማርኮ ሲልቫም ለብዙ ዓመታት በፉልሃም ቤት ቆይቷልና ሁልጊዜም ከባድ ጨዋታዎች ነበሩ ከፉልሃም ጋር የምናደርጋቸው ሲሉ እንደዚሁ ገልጸዋል። በጣም የተሻለ ቡድን እንደሆኑ ይሰማኛል ሲል ሐሳቡን አጋርቷል። ተጋጣሚያችንን እናከብራለን፣ እኛም ጨዋታውን ለማሸነፍ ዝግጁ ነን፣ ነገር ግን ሁልጊዜም ለንደን ውስጥ የሚደረጉ ጨዋታዎች እጅግ በጣም አስቸጋሪ ናቸው የሚል ሐሳባቸውን እንደዚሁ ፔፕ ጓርዲዮላ ተናግሯል። የስፔኑ አማካይ ሮድሪ ከዛሬው ጨዋታ ውጪ እንደሚሆን ፔፕ ጓርዲዮላ ተናግሯል። ምክንያቱም ደግሞ ከጡንቻ ጉዳት ማገገሙን አሁንም ቀጥሎበታል። ስለዚህ ሮድሪ በዛሬው ጨዋታ ላይ አይሰለፍም፣ ነገር ግን ሌሎች ተጫዋቾችን እንደዚሁ እንጠቀማለን፣ ጨዋታውን ለማሸነፍ ነው ወደ ሜዳ የምንገባው ሲሉ የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ተናግሯል። ከዚህ ጋርም ግን ተያይዞ ማንቸስተር ሲቲን ካነሳን የፊል ፎደን ጉዳይ ይነሳል። ፊል ፎደን አሁን ራሱን በሚገባ ያገኘ ይመስላል። ወደ ብቃቱም ተመልሷል። ባለፈውም ጨዋታ ላይ በሊድሱ ጨዋታ ላይ ወሳኙን ሚና የተጫወተው ፊል ፎደን ነው። ፔፕ ጓርዲዮላም ተጫዋቹን አድንቀውታልና ይህ ተጫዋች በዚህ ሰዓት ለማንቸስተር ሲቲ ለ2026 የዓለም ዋንጫም በእንግሊዝ ብሔራዊ ቡድን ውስጥ እንዲመረጥ ያደርገዋል የሚሉ ሐሳቦች የተነሱ ይገኛል። ቶማስ ቱኸልም የፊል ፎደን አድናቂ ናቸው። በተለይ በአሁኑ ሰዓት በማንቸስተር ሲቲ ቤት አስደናቂ ብቃቱን ማሳየቱ ለእንግሊዝ ብሔራዊ ቡድን ተመራጭ ሊያደርገው ይችላል፣ ነገር ግን ተከታታይ ጨዋታዎችን ማየት አለብኝ የፊል ፎደንን እንቅስቃሴ ሲሉ ቶማስ ቱኸል እንደዚሁ ገልጸዋል ማለት ነውና የማንቸስተር ሲቲ ስብስብ በጣም ጥሩ የሚባለው ግን ደግሞ ማንቸስተር ሲቲንና ቼልሲን የሚያመሳስላቸው ነገር ወጥነት የጎደለው ብቃትን ነው የሚያሳዩት። በአንዳንድ ጨዋታዎች ላይ በጣም ጥሩ ይሆናሉ፣ በአንዳንድ ጨዋታዎች ላይ ደግሞ ይቸገራሉና አሰልጣኝ ፔፕ ጓርዲዮላም ይህንን ነገር ነው የተናገሩት። በውጤታማነታችን መቀጠል አለብን። ውጤት ማለት ጨዋታዎችን ማሸነፍ፣ በእያንዳንዱ ጨዋታ ላይ ፐርፎርም ማድረግ፣ ብቃትን ማሳየት እንደሆነ ራሳቸውም ፔፕ ጓርዲዮላ ተናግረዋልና የማንቸስተር ሲቲ ስኳድ በጣም ጠንካራ የሚባል ነው፣ ግን ደግሞ ወጥነት ደግሞ ይጎድለዋል። አሁን ይሄ ቡድን በእርግጥ አሁን ባለ ሁኔታ እያንዳንዱ ጨዋታ የማሸነፍ ኳሊቲ ቢኖረውም የአንዳንድ ተጫዋቾች ፐርፎርማንስ መውረድ ደግሞ ጥያቄ ሲያስነሳ ቆይቷል። አንደኛው ፎደን ነበር ባለፈው ዓመት። አሁን ግን ፎደን ራሱን በሚገባ አሻሽሎ የማንቸስተር ሲቲ ወሳኝ ተጫዋች ሆኗል። ከዛ ውጭ ማንቸስተር ሲቲ ላይ መስተካከል ያለበት ቡድኑ በኤርሊንግ ብራውት ሃላንድ ላይ ጥገኛ የሆነ ቡድን ነው። ሃላንድ ጎል ካስቆጠረ ማንቸስተር ሲቲ ያሸንፋል። ሃላንድ ማርክ ከተደረገ ደግሞ ማንቸስተር ሲቲ ሲቸገር ትመለከታላችሁ። ይህንን ነገር ፔፕ ጓርዲዮላ መቅረፍ እንዳለባቸው ራሳቸውም ተናግረዋል። ለዛ ነው በማንቸስተር ሲቲ ቤት ጎል አስቆጣሪዎች መብዛት ያለባቸው። ማጥቃቱ ላይ ካሉት ከነ ጀሬሚ ዶኩ አይነት ተጫዋቾች ጎሎችን ማግኘት አለበት። ማንቸስተር ሲቲ ከኤርሊንግ ብራውት ሃላንድ ጥገኝነት መውጣት አለበት የሚል ሐሳብ የሚነሳው ጨዋታዎችን እያሸነፉ መቀጠል እና ወጥነትን ማሳየት የማንቸስተር ሲቲ ደጋፊዎች ሐሳብም ጥያቄም እንደሆነ ይታወቃል። ፔፕ ጓርዲዮላ በተደጋጋሚ ይህን ሐሳብ ያነሳሉ። ግን ደግሞ የምታደርጋቸው ነገሮች በሙሉ ስኬታማ ሲሆኑ ነው ወጥነት የሚመጣው። ይሄ ደግሞ እንዳይመጣ የሚያደርገው የማንቸስተር ሲቲ አዳዲስ ፈራሚዎች የበለጠ ከቡድኑ ጋር ለመዋሃድ ጊዜ እንደሚያስፈልጋቸው እየተመለከተ ነው፣ አንዳንዶቹን ማለት ነው። ሌሎቹ ግን የእንግሊዝ ፕሪሚየር ሊግን
ጠንቀቀው የሚያውቁ ለአመታት በማንቸስተር ሲቲ ቤት የቆዩ ከመሆናቸው ጋር ተያይዞ ማንቸስተር ሲቲ እንካራ ቡድን ሆኖ እንዲቀጥል የዛሬውን ጨዋታ ማሸነፍ አለበት። ፉልሃም ራሱ በጣም ችግር ያለበት ቡድን ነው አድማጮች። ያው ይሸነፋል፣ አንዳንዴ የሚያሸንፋል፣ ወጥነት የሚጎለው ቡድን ነው። ግን ደግሞ በሜዳቸው ክራቨን ኮቴጅ ለየትኛውም ቡድን አስቸጋሪ እንደሆኑ ይታወቃል። የማርኮ ሲልቫ የታክቲካል አቀራረብም ደግሞ ለማንቸስተር ሲቲ ፈታኝ ይሆናል ተብሎ ነው ዛሬ የሚጠበቀው። ሁለቱም አሰልጣኞች ግን ይህንን ጨዋታ እናሸንፋለን የሚል ሐሳባቸው እንደዚሁ አጋርተዋል ማለት ነው።